ሃይ እንዴት ናችሁ? ሁሉ አማን ነው ወይ? ወደ ቆቦ ልንሄድ ነው። ተከታተሉ። አሁን ከጧቱ ነው ከሌሊቱ ነው ከጧቱ ነው ይባላል። ብቻ 9 ሰዓት ነው ሊነጋ ነው። የሰዎች ይነሳሉ ግን ለወላቸው አረዲ በቃ ጧት ስነሳ ልክ የሆነ ጉዳይ ሲኖርብኝ ምን አይነት እንቅልፍ እንደምተኛ ማጂክ የሆነ እንቅልፍ። እሺ ብራዘር እንዴት አደራችሁ? እግዚአብሔር ይመስገን። ደረስክ? ኦልሞስት ልደርስ ተነስቻለሁ። ተነስተሃል ገና? ያው ምን 10 ደቂቃ አይፈጅብኝም ከዚህ እዛ ራይድ በጣም ጥሩ። እሺ እንግዲህ እዚህ መኪናችንን ፓርክ እናደርጋለን። እኔ ከነ አቤኒ በነገራችን ላይ ቀድሜ ነው የደረስኩት በሚገርም ሁኔታ። አሁን እስከሚወርዱ ድረስ እኔ እዚህ ፓርክ ያደረኩ ጠብቃቸዋለሁ። ፋይናሊ ከ30 ደቂቃ ሌት በኋላ ደርሰናል። በአፋጣኝ ካሜራማን ፈልጋለች ቶሎ መቅረጽ የሚችል ሰው። ለመጀመሪያ ጊዜ ነው የምትሄጂው ወይስ ከዚህ በፊት ሄደሽ ታውቂያለሽ? ደርቢ ያደረጋት ነው። ምን እየተሰማሽ ነው? ኤክሳይትመንት። የምር ምን አይነት ከተማ ነው የምትመስልሽ ቆቦ ስታስቢ? አይ ነው የቆንጆ ሀገር እንደሆነች ነው በማግኘት ኢንተርቪው ያደረጋት ነው። ሃሎ ሎሚ ስንት ነው? የኢትዮጵያ ሕዝብ ስንት ነው የገዛሽ? ሩሩ ምን ነገር በል ወደኛ አብራው ኦኬ ስንት ነው የገዛሽው? ለመናገር ኮፈራ አንዴ የብርስ ነው 10 ብር ነው ያ 15 ብር አንዷ እና እንደዛ እኮ ነው። ስንት ነው የምታውቂው አንቺ? 10 ብር ያው ጠዋት ስለሆነ ነው 15 ነው። ሎሚውም እስቲ ሎሚ አረ ሎሚ ልጋብዝ የሚልሽ ሰው እኮ በቃ የሆነ ትክክለኛ ወዳጅ ነው። ጉዞ ወዴት ነው? ጉዞ ወደ ራያ ቆቦ። አንተ ለመጀመሪያ ጊዜ አይደለም? ሶስተኛ ጊዜ ነው ብራዘር፣ ለሶስተኛ ጊዜ ነው። ወዳጆቼን ሰላም ነው አጥቶ ነው ቤተሰቦች ጓደኞቼ ሶስተኛ ጊዜ ነው የሚለው። እንግዲህ ኤሪኩም መጋላ ኤሪኩም ያ እንግዲህ ተመልሰናል፣ ወደ ዋናው ጣቢያ ተመልሰናል። እዚህ አረም ቆቦ እየሄድን ነው። ቆቦ የምንሄድበት ዋናው ምክንያት የጠፉትን በጎች ይዣቸው ወደ ቤተሰቦቻቸው እየሄድኩኝ ነው። ብቻ እንደዛ ነው። ምንድነው የሚሸጠው? ትገፊኛለሽ? ስንት ሰዓት ነው የመጣሽው? 8 ሰዓት። How are you my sister? I'm fine, thank you. What about you? Okay. ወደ ራያ ቆቦ እየሄድን ነው። ወደ ማኪ ሀገር እየሄድን ነው። ማኪ ፋሚሊ ጋር ለሶስተኛ ጊዜ ነው እኔ ጋር። አንደኛው ለሽምግልና፣ ሁለተኛው፣ ሶስተኛው ዘንድሮ ማለት ተንከራተትንልሽ የሚለው ሙዚቃ እዚህ ጋር ይግባልሽ። ይገባናል ለራያ ልጆች ራያ ይገባችኋል። ይሄው በቴክ ሆኖ እሱንም ከዚህዛ እና እውነት ለመናገር አብረኝ እየሄድክ ስለሆነ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል አብረሽ እየሄድኩ ስለሆነ። በዚህ ቪዲዮ ላይ እንግዲህ የዛሬ ፈርስት vlog ነው በነገራችን ላይ ከአዲስ አበባ ተነስተን ቆቦ እስከምንደርስ ያለውን ቫይብ ያለውን ጩዬ ምናምን አነስ አድርጌ በ15 ደቂቃ በ20 ደቂቃ ውስጥ ለፋሚሊ እናደርሳለን። በደንብ አድርጋችሁ ሰብስክራይብ ላይክ እና ኮሜንት እየሰጣችሁ አብራችሁ እንድትቆዩ ነው እንፈልገው። ማን ይጋ ና ወደዚህ ና ልትበላ ነው። እሺ እንዴት ነው ወንድም ማለት? I'm good. How you doing, bro? How old are you? I am fine, thank you. How old are you? Oh. Yeah. Why, bro? Why? እኔ ካናዳ ስቴጂ ፍዳሽ ነው በዮሪዴ። እሺ እንዴት ነው? ለሶስተኛ ጊዜ እየሄድን ነው፣ እየተሰደድኩልህ ነው። አዎ እንግዲህ ለቆቦ እኔ የሆነ አስመራ ወይ ዱባይ የሚሄድ ነው የሚመስለኝ። ርቀቱን ሳስበው ያው ዱባይ በፕሌን ስካይ ኦን ዘ ስካይ ሩቅ ነው። ቆቦ በጣም ሩቅ ነው፣ ግን በጣም ደስ የምትል ሀገር ነች። የሚስቴ ደግሞ ሀገር ነች እና የአማቶቼ ሀገር ነው። በጣም ደስ እያለኝ ነው የሚሄደው። ጥሩ ጊዜ እንደሚኖረንና ሀገር ውስጥ ጥሩ ጊዜ ነበረን። ከዚህ በፊትም በጣም ጥሩ ደስ የሚል ጊዜ ነበረን። አሁን ደግሞ ሞር ወተን በደም ከህዝቡ ጋር የምንተዋወቅበት ጊዜ ይኖራል ብዬ ተስፋ አደርጋለሁ። ምክንያቱም
በባለፈው ሙሽሮች ነን ከቤትም አንወጣም ነበር። አዲስ ሼምም ያዛችሁ ነበር። አሁን ግን በደንብ በየሰፈሩ እየሄድን እንደውም በዚህ ቪዲዮ በእኛም ቪዲዮ በዚህም ቪዲዮ ምን ልናሳያችሁ ዝግጁ ነን። ኮሜንት ላይ ሰፈራችሁን ጻፉ። የራያ ቆቦ ልጆች ሰፈራችሁን ጻፉ። ሰፈራችሁ ድረስ ሄደን ሰፈራችሁን እናሳያችኋለን። በጣም ባይዜ ከኢትዮጵያ በጣም ለረጅም ጊዜ ወጥተው ውጭ ሀገር የኖሩ ሰዎች አሉና ሀገራቸው የናፈቃቸው ሰዎች ስለሚኖሩ በደንብ ለማሳየት ዝግጁ ነን። እንደነሽ ኤኒዌይስ በእንግሊዝኛ how you doing bro Yeah, he's right. I'm good. I'm really excited how old are you? Back home Raya Qobo. Yeah. Thank you. እኔ ምን እንዳልሽኝ ያለው whatever. ሮሃብ ቲዩብን ሰብስክራይብ ያደርጋችሁ ለብዙዎች አድርሱ። ወይ እስከዛ ድረስ ሰላም ነው? ሰላም አግብተሻል? አላገባሁም። አታገቢም? how old are you? ላስብበት። እንግዲህ ሚዲያ የሮሃብ ቲዩብ ሚዲያ ነው። እኔ ደግሞ የዚህ ሚዲያ ሆስት ነኝ። ተቀጥሬ ነው። እንኳን ደህና መጣሽ። እንኳን ደህና ቆይ። ጉዞ ወዴት ነው ማሂ? ጉዞ ወደ ቆቦ። ማሂ ጂሚ እንግዲህ በተለያዩ ማስታወቂያዎችና ፊልሞች ነው የምናውቅሽ። እንዲህ ደግሞ በአካል ላገኝሽ ስላገኘሽ በጣም ደስ ብሎኛል። በእውነት ቆቦ ነው የምትይው? አዎ። የቆቦ ልጅ ነው የምትመስለው በነገራችን ላይ። ኧረ እውነት በቃ ተመሳሰልኩ። ያው ወለየ ሲባል ቁንጅናቸው አይደል በደንብ መገለጫቸው። ስለዚህ እሺ ባልና ሚስት ተቀባበሉ። በመጀመሪያ ማህዬ ወደ ውቢቷ ወሎ ራያ ቆቦ አብረሽን እየሄድሽ ስለሆነ በጣም ደስ ብሎኛል። አንቺስ ምን ተሰማሽ? እኔም በጣም ደስ ብሎኛል። እስከማየት ጓጉቻለሁ። ቆቦ እንትናችሁ ይቋረጣል። እሺ እየተዘጋ ነው በሩ። ኤቭሪባዲ ሂዱ ደግሞ ማይኩን ዝቅ አድርጊው። እሺ ስታወሪ እና ምን ተሰማሽ ማለት? በጣም ደስ ብሎኛል። በጣም ለማየት ጓጉቻለሁ። እንግዲህ ያለውን ነገር ሙሉ ለማሳየት ሞክራለሁኝ። ጽሩዬ ፍቅሬ ማን አላት? ወይዬ ወደ ሀገራችን እየሄድን ነውና ምን የተሰማሽ ነው? በጣም ደስ ያለኝ በጣም እና ደግሞ ድንገት ነው የምትሄደው ታውቃለህ። በነገራችን ጅላስን እዚሁ ሀሳቧን አስቀይረናት ነው። ለፋሚሊ ማያውቅም እዛ የቆቦ ልጅ ነች። የማኪ የቀድሞ ጓደኛዋ አብሮ አደግ እና ፋሚሊዎቿ ሰርፕራይዝ እናደርጋለን። እሱንም አብራችሁን ታያላችሁ። ራይት ግቡ። ይሄ ብሎግ እዚህ ጋር ስናበቃው እዚህ አዲስ አበባ ውስጥ ያለውን ነገር ስናበቃው እኔም አለው ለማለት ያክል ነው። ታስታውሳላችሁ? ባለፈው አመት ይኸውልሽ ብራዳ እዚህ ጋር ነበር የተቀመጠው። አስታውሽ? አሁን ወደ 400 ኪሎ ሜትር አካባቢ ይቀረናል። ትንሽ ሊሞቅ ይፈልጋል። እስኪድ ባልና ሚስት ሌላ ታሪክ ውስጥ ነው ያሉት። ከተነሳንበት ጀምሮ እስካሁን ድረስ እንግዲህ አሁን ወደ አዋሽ 7 አዋሽ 40 ምናምን የሚባሉት አልፈናል። በደንብ እስካሁን የተኙ ነው። ጤነኝነት ነው እንዴ? መንገድ እንዴት ነው? አሪፍ ነው። ደስ ይላል መንገዱ። እውነት ቀጥ ያለ ነው። ቀጥ ያለ ነው። ቀጥ ስላለው ደስ የሚለው። አዎ ይመቻል። የገዛውልሽ ማንጎ፣ የገዛውልሽ ብስኩት፣ የገዛውልሽ ቆሎ እሱ ደስ አይደል? ቆሎ አልገዛህም? ውሸታ ገዛው ይችል ነበር። ዋሪቨር አሁን ያለነው ኦልሞስት ወደ ሃፍ ነገር ሄደናል መሰለኝ። ከጠዋቱ 2 ሰዓት ከምናምን ላይ 3 ሰዓት ሊሆን ኦልሞስት ዋው እና ወደ 400 አካባቢ ኪሎ ሜትር ይቀረናል። እዚህ ጀማው ተኝተዋል። መረቂ ኖሮሽ የሰማይ ነው። ሂንዱፋ ነው ያለነው አሁን ኦልሞስት ወደ 400 ኪሎ ሜትር ሳንጓዝ አይቀርም። አቤኔዘር መረቅ ያለው ጥብስ ሊያዝልን ወደ ውስጥ ገብተዋል። የጠበቅነው ነው። አይ ፋሚሊ ጋር እየሄድን ቤተሰብ ጋር እየሄድን የእሷ ማሚ ጋር እየሄድን
አይ ከዚህ በዚህ በኩል ሁለተኛችን ነው ስንመጣና ከዚህ በፊት ስንመጣ በቆሎ በለው ጥብስ ነው ግን ድርቅ ያለ ነው በጣም ድርቅ ያለ ነው እዛ ስጋውን እንጀራውን አንድ ሳነካ ስጋው እንደዚህ ለቀም በልተኝ እሺ ሰላም ማን ነው ስሙ አሊ ትማራለህ ወይስ ተማሪ የለም አሃ ይሄ የረጅሙስ ማን ነው ስሙ አብዱ ሼኛውስ ሰላም ነው አይበሉት በስንት በከራ ይሄ መጣ እየቀረጽ ቁጭ አሉ እዚህ ሰው መኪና እየገባ 17 ፍሬ 1400 ብር ነው አንቺ ማርያምን ይሄ 1400 ብር ነው የገዛነው አንቺ ነው ይሄ እየቆጠራችሁ ነው ማረቅ አለው እንዴ አው ቢገር ያና ቆሎ ነው እዚህ ቦታ ላይ የፈለገ ባይመችም ካለ መብላት ነው የመሰለ የለም የታላማጣ ነው የሚለው ታላማጣ እኮ ነው ያስኳል ምኑ ቆቦ እኮ ነው የምንወርደው እና ቆቦ ነው ያስኩት መኪናው አልፎ ይሄዳል እንዴ የሚያወርደን 17 ፍሬ ስጋ 1400 ብር ኑሮ እንደዚህ ጥሩ ግቡ ነግብ እንጂ Hello everyone እንግዲህ ከ600 ምናምን ኪሎ ሜትር በኋላ ቆቦ ለመድረስ አንድ 5 ኪሎ ሜትር ነው ይቀራል ኦልሞስት ደርሰናል እግዚአብሔር የተመሰገነ ይሁን በጣም ደስ የሚል መንገድ ነበር to be honest በተለይ ቆቦ ወልዲያ ምናምን ለምትሄዱ ሰዎች እኔ በአፋር ነው ሰጀስት ማድረግ የሪፍከር እሺ ወንድም ማለት ሰላም ነው ሰላም ጉዞ አሪፍ ነበር በጣም ቆንጆ ነበር ጉዞ እንዴት ነበር በጣም ነው ደስ የሚለው የእውነት በፍላይት ነበረ ልንመጣ አስበን የነበረው በሮብሰን ምክንያት ነው የተቀየረው እና በጣም ነው ሮብሰን አሳው ቆቦ ለሚመጣ ሰው በባስ ለሚመጣ ሰው ቆቦ ለሚመጣ ሰው ቤት ነው ሰጀስት የምታደርጉት ቆቦ ለሚመጣ ሰው ነው ሰጀስት የማደርገው ኮምቦልቻ ሂዶ ደሴ ሂዶ እንደገና ቆቦ ከመሄድ በባስ ቢመጣ በጣም ሰላም ነው በጣም ምርጫት አለው በጣም ቶሎ ትደርሳላችሁ እኔ መርጫለሁ ግን ስትመጡ ምግብ ይዛችሁ ነው አጥቅሳችሁ ምግብ ነው ችግሩ እኔ ደግሞ አንድ ምናልባት ይሄን ቪዲዮ የሚያየው አካል ካለ እንደ ወልዲያ ላይ ኤርፖርት ቢሰራ አይደል ኤርፖርት ላይ ወልዲያ ላይ ኤርፖርት ቢገነባ በጣም ብዙ ሰው ተጠቃሚ ይሆናል በእርግጠኝነት ኮምቦልቻ ወርዶ ወደ ቆቦ ለመሄድ ግን በጣም ዊርድ ነው በቃ የሚያስጠላ ነው አይሆንም እና በባስ ነው እሺ በባስ ነው ባይዘው ወልዲያ ላይ እኮ ኤርፖርት አለ ግን ጥገና ይፈልጋል ኦኬ ጥገና ይፈልጋል በሚለው ነው እንጂ አለ እንግዲህ በባስ ነው የምንመክረው እየደረስን ነው አሁን ቀጣይ ሮቢት ነው የምንገባው አይ ቆንጂት ሃይ እነስ ደህና ነኝ አስ ደክሞኛል በጣም ወዴት እየሄድሽ ነው ወደ ቆቦ አሁን ልንደርስ ነው እንዴት ነበር መንገዱ ደስ ይላል ግን ያደክማል ሙቀቱ ነው የሚያደክመው አይ በደህና ጊዜ መጥተሽ ቀላል ደመና ባይው ምን ልንሆን ነው ሰው በአፋር በኩል እንዲበታ ሰጀስት ታደርጊያለሽ አታደርጊ በደንብ ነው ማረገው ያኛውን አላየሁትም ግን እንደነገርከኝ ከሆነ ይርቃል ያደክማል በዚህ ነው እንዴት ነሽ ታዳቺ በተር እንጀራ ነው ኢንተርቪው ነው ሁለቱ ነው አንተ አረ እየሰማችሁ ልኝ በቻሽ የመጀመሪያሽ ነው እንደዚህ ረጅም መንገድ ስትሄጂ 400 ኪሎ ሜትር ምናምን ይጃለው ግን ይሄ ረዝማት ይሄ 600 ይሆናል 700 ራሱ ይሆናል ነሽ እሺ ሮዋ እኔ ወደ ሀገርሽ እየሄድሽ ነው አዎ ከስንት ጊዜ በኋላ ነው የመጣሽ ያለሽው 2 አመት
2 ዓመት 2 ዓመት ለጓደኛዬ ሰርግ ነው የመጣሁት ኤሚ። በዛ ላይ አሁን ፋሚሊ አያውቅም እንደምትይዝ? አያውቅም፣ ሰርፕራይዝ ነው። አንቺ ያው በኮምቦልቻ በኩልም ታውቂያለሽ፣ በደሴ በኩልም አዎ፣ በዚህኛውም ታውቂያለሽ። which one is the best? የትኛው ነው ሰጀስት የምታደርጊው? ይሄ የአፋሩ መንገድ ፋይን ነው አይደል? ቅቤ ለላሳ እውነት የአፋሩ መንገድ አሪፍ። ታዝናኝናለሽ ብዙ ቦታ ምናምን ብለን ተስፋ እናደርጋለን። ግድ ነው። የት ነው መጀመሪያ አሳይን ብንሽ ምንድን ነው ታሳይ? ነፍስ ግቢ ነፍስ ውጪ ያው መጀመሪያ አለባበሳችን ኦኬ፣ ከዛ ይቀጥላል። ቴንክ ዩ ሱኑዬ፣ አብረሽን ስለመጣሽ እናመሰግናለን። እንደምታውቁት ቅድም በ1700 ብር 17 ፍሬ ጥብስ በላን አላልኳችሁ? እንግዲህ ከቆቦ ራያ ማን ይከለክለኛል? ማን በብራብር ብዬ ይኸው የሚገርም ጥብስ አዘናል። ይኸው እንደምትመለከቱት ነው። እንግዲህ ቆቦ ብቻ ነች እቺ ውብ ቆቦ ተመልከቷት። እንግዲህ ላስት ዊክ አምቦ ነበርና አሁን ቆቦ ነን። ዓለምን ገና ነው የምናዳርሳት። ይሄ እንዴት ተደጫለ። ለማንኛውም ወዳችኋለሁ። መልካም ቆይታ ይሁንላችሁ። የመቻችሁ የአቤኔዘር